የወየኔን ቤተሰቦች ለማስታወስ ያህል በቀደመው ክፍላችን እንደተመለከትነው ኪም የተባለው ምስኪን አባት ለልጁ ሲል ሁሉንም መከራና ውርደት ድብደባንም ችሎ አንገቱን ደፍቶ እንደሚያሳልፍ፣ ኪም አሁን ላይ በባንክ ውስጥ ተራ ሰራተኛ መስሎ ይኖር እንጂ በድሮ ህይወቱ በሰሜን ኮሪያ ጦር ውስጥ ከፍተኛ ስልጠና የወሰደ በጠላቶቹ ዘንድም ቁጥር 66 በመባል የሚታወቅ እጅግ አደገኛና ገዳይ ወታደር እንደነበር፣ ነገር ግን ባለቤቱ በወሊድ ምክንያት ህይወቷ ሲያልፍ ለልጃቸው ለሚንጁ ሲል የድሮ የወታደርነት ህይወቱን በሙሉ ለመተው ቃል ገብቶ እንደነበር፣ የልጁን መጥፋት ያወቀው ኪም ለዓመታት ታፍኖ የነበረውን አስፈሪ ማንነቱን ቀስቅሶ የጦር መሳሪያ ሻንጣውን በማውጣት ወንበዴዎቹን ያለምንም ርህራሄ መፍጀት እንደጀመረ፣ የኪም ጓደኛ ያደረገው ድብድብ ኢንተርኔት ላይ መለቀቁን ተከትሎ የኪም ፊት በቪዲዮ ጥግ ላይ በመታየቱ በህይወት መኖሩን ያወቁት የሰሜን ኮሪያ ጨካኝ ገዳዮችና የደቡብ ኮሪያ የደህንነት መስሪያ ቤት ኪምን ለማደን እንቅስቃሴ እንደጀመሩ፣ በሌላ በኩል ደግሞ አባቷን ላለማስጨነቅ ስትል በትምህርት ቤት የሚደርስባትን ግፍና ስቃይ ደብቃ የምትኖረው ልጁ ሚንጂ ሃሪ በምትባል ሀብታምና ክፉ ልጅ እንዲሁም በጉልበተኛ ጓደኞቿ በየቀኑ ሲኦልን ታይ እንደነበር፣ ግን በመጨረሻ ሚንጁ አጸፋውን ለመመለስ ስትሞክር በትዕቢት ያበደችው ሃሪ በድንጋይ ጭንቅላቷ ላይ መታ እንድትወድቅ እንዳደረገቻት፣ ወንበዴዎቹም ሚንጂ የሞተች መስሏቸው ማስረጃን ለማስወገድ በመኪና ኩፈን ውስጥ ከተዋት ጥሏት ሊሄዱ ሲሉ ሚንጁ ግን አሁንም የህይወት እስትንፋስ እንዳልተለያት አይተን ነበር ያቆምነው። የዛሬው ክፍላችን የሚጀምረው ደግሞ ወንበዴዎቹ ሚንጁን ከመኪናቸው ካወረዱ በኋላ የመኪናቸውን የኋላ ኩፈን ከፍተው ይህንን ሬሳ በፕላስቲክ ጠቅልላችሁ ጣሉ ብሎ አለቃቸው ያዛቸዋል። ነገር ግን አንዳቸውም ቢሆኑ የሚንጁን ጣቶች ላይ የሚታየውን ትንሽ እንቅስቃሴና የህይወት እስትንፋስ አላስተዋሉም ነበር። ፖሊስ ጣቢያ በተያዘው ወደ አባቷ ኪም ስንመለስ ደግሞ ውድ ልጁ ሚንጂ በህይወት እንዳለች ምንም የሚያውቀው ነገር የለም። ለፖሊሶቹ ጥያቄም ምንም አይነት መልስ አይሰጥም። ፖሊሶቹ የጣቱን አሻራ ወስደው ማንነቱን ለማወቅ ሲሞክሩ በኮምፒውተሩ ስክሪን ላይ መረጃውን ለማየት ፍቃድ የላችሁም የሚል ማስጠንቀቂያ ነበር የሚመጣላቸው። ፖሊሶቹም ግራ ተጋብተው እርስ በርሳቸው ሲተያዩ በድንገት የኪም ስልክ ይጮሃል። አንደኛው ፖሊስም በስልኩ ስክሪን ላይ ሚንጂ የሚለውን ስም ያነባል። ይህን ያየው ኪምም በአንድ እንደ ነብር ተነስቶ እጁ ላይ ያለውን ካቴና ይበጣጥስና ስልኩን ይቀበላል። ነገር ግን ስልኩን ሲያነሳው ጥሪው ይቋረጣል። የልጁን መገኛ ለማወቅ ያገኘው ብቸኛ ፍንጭም እንደ ጉም ይበተናል። አሁን ኪም እዚህ ታስሮ ጊዜ ማጥፋት ስላልፈለገ ፖሊስ ጣቢያውን ገለባብጦ በመውጣት የሰዎችን የስልክ አድራሻ መከታተል ወደሚችለው የድሮ ጓደኛው ዘንድ መክነፍ ይጀምራል። በሌላ በኩል ግን ዳይሬክተር ካንግና የደቡብ ኮሪያ ደህንነቶች የኪምን እንቅስቃሴ በድብቅ ይከታተሉ ነበር። ኪም ሳያውቀው ለብዙ ዓመታት ሁለት የደህንነት አባላት አጠገቡ ይኖሩ ነበር። አንደኛው ከቤቱ ስር ያለ የልብስ ማጠቢያ ባለቤት ሲሆን፣ ሌላኛዋ ደግሞ ባንክ ውስጥ አብረው የምትሰራውና ምስኪን የምትመስለው ሳንግ የምትባለው ጓደኛዋ ነበረች። ከባድ እኮ ነው እንደዚህ አጠገባችን ሆነው የሚሰለሉ ሰዎች፣ እነሱን የሚያስበሉን። በዚያው ሰዓት ከሰሜን ኮሪያ የተላከው ገዳይ ወደ ኪም መኖሪያ ቤት ይደርሳል። ነገር ግን እዚያ ቦታ ላይ ያገኘው ኪምን ሳይሆን እርሱን ሲጠብቅ የነበረውን ጓደኛውን ጃንግ ነበር። ገዳዩም እንደገባ ወዲያውኑ ተኩስ ይከፍትበታል። ጃንግ ግን በብልሃት መጥበሻ አንስቶ ይከላከልና ወዲያውኑ ውጊያው ወደ እጅ በእጅ ግብግብ ተቀይሮ ጃንግ ገዳዩን አንስቶ መሬት ላይ ፈጠፍጧል። ገዳዩም ጃንግ እንዳየለበት ስለተረዳ በአጥሩ ዘሎ በፍጥነት ያመልጣል። አቅምን አውቆ ማምለጥ ራሱ እኮ አንድ ጀግንነት ነው። ከዚያም ጃንግ ሊከተለውና ሊይዘው ሲሞክር ግን ጡረታ የወጣው ወገቡ አልታዘዝ ብሎ ባለበት ይይዘዋል። አይ ጃንግ አንተን አታብዛ ማለት ከባድ ነገር አታንሳ ሲባል አይሰማም። ወደ ኪም ስንመጣ ደግሞ የደቡብ ኮሪያ የስለላ ዳይሬክተር ካንግ የኪምን ስልክ ጠልፈው ሊከታተሉት ሲሞክሩ ስልኩ ወደ አንድ የቴኳንዶ ትምህርት ቤት ውስጥ ይመራቸዋል። የዚህ የቴኳንዶ ማሰልጠኛ ባለቤት ደግሞ ማስተር ሃን የተባለው የድሮ የኦሎምፒክ የወርቅ ሜዳሊያ ተሸላሚና በኋላም በስለላ ድርጅት ተመልምሎ ከኪምና ከጆንግ ጋር በሰሜን ኮሪያ በርካታ ገዳይ ምስጢራዊ ዘመቻዎችን ያካሄደና የውጊያ ጀግና የነበረ ሰው መሆኑን ይደርሱበታል። ኪምም ብዙም ሳይቆይ ወደ ቴኳንዶ ትምህርት ቤቱ በመግባት ልጁ ሚንጂ እንደጠፋችበት ይነግረውና የስልኳን አቅጣጫ ለመከታተል የማስተር ሃንን ወታደራዊ ተሽከርካሪ መጠቀም እንደሚፈልግና እንዲያግዘው ይጠይቀዋል።
ከዚያም ማስተራን በሽታ ተቀብሎ ለመውጣት ሲዘጋጁ ያ ከስር ከስር የሚከታተላቸው ሰላዩ ዳይሬክተር ካንግ የታጠቁ ኤጀንቶችን አስከትሎ ባሉበት ይገባቸዋል። ዳይሬክተር ካንግ እዚያው ክፍል ውስጥ ይሰለጥን የነበረ አንድ ምስኪን ሕፃን ልጅ ይዞ በሽጉጥ እያስፈራራ ኪምና ማስተራንን እጃቸውን እንዲሰጡ ያዛቸዋል። ቦቅቧቃ ልብ ካለው ፊት ለፊት አይጋጠማችሁ። ነገር ግን የታገተው ሕፃን ልጅ ቀላል አልነበረም። የዳይሬክተር ካንግን እጅ በጥርሱ ግጥም አድርጎ ነክሶ ያመልጠዋል። ታዳኞቹ ኪምና ጓደኛው ማስተራንም ይህንን አጋጣሚ ተጠቅመው ዳይሬክተር ካንግና ሰዎቹን በቡጢና በርግጫ እያሾሩ ፋታ ያሳጧቸዋል። ከዚያም ከብዙ ግብ በኋላ ከቴኳንዶ ትምህርት ቤት ወጥተው የበሩን ቁልፍ በላያቸው ላይ ቆልፎባቸው ያመልጣሉ። ነገር ግን ኤጀንቶቹ በቀላሉ አልተዋቸውም። አሳደው እስከ ጣሪያው ድረስ ይወጣሉ። ኪምም ወደ ጣሪያው የሚወጡበትን ኤጀንቶች እየተጋፈጠ ሲመልሳቸው፣ ማስተራን ደግሞ ለማምለጥ የሚሸራተቱበትን ገመድ ያዘጋጃል። ሁለቱም በገመዱ ተንሸራተው ወደ ታች በመውረድ ወደ ወታደራዊ ተሽከርካሪያቸው ገብተው የልጁን የሚንጂን ስልክ እየተከታተሉ መንዳት ይጀምራሉ። በዚህ ሰዓት የጆንግ ስልክ ይደወላል። መጀመሪያ ላይ ጓደኛቸው ጆንግ የኪም ችግር የሚያሳድዱት የሰሜን ኮሪያ ገዳዮች ብቻ ይመስሉት ነበር። ነገር ግን ልጁ ሚንጂ መታገቷን ሲሰማ በንዴት ቱግ ብሎ አሁኑኑ መጣውላችሁ ብሎ ቃል ይገባላቸዋል። ከዚህ በኋላ ታሪካችን ይበልጥ እየጦፈ ይሄዳል። ሚንጁን ለመፈለግ በርካታ አካላት በተለያየ አቅጣጫ እየተሯሯጡ እንደሆነ እንመለከታለን። አንደኛ ኪምና ጓደኞቹ ልጃቸውን ለማዳን፣ ሁለተኛ ቱጃሩ የሃሪ አባት ደግሞ ልጁ እንዳትያዝበት ከሃሪ ጋር የተያያዙ ማስረጃዎችን በሙሉ ለማጥፋት ሲል፣ እንዲሁም በሶስተኛነት ደግሞ የሰሜን ኮሪያው ገዳይ እነዚህን ፍንጮች ተከታትሎ ኪምን ለመግደል ማሰስ መጀመሩ ነበር። በሌላ በኩል ተንኮለኛዋ የሀብታሙ ልጅ ሃሪ ትምህርት ቤት መሄድ አቁማ ራሷን ክፍሏ ውስጥ ቆልፋ እንመለከታታለን። አባቷ ሀብታሙ ጆም ልጁ ከሰሞኑ የምታሳየውን የመቁነጥነጥ ባህሪዋን ተጠራጥሮ የስልኳን ሚስጥር እንዲያወጡለት ሰዎቹን ያዛቸዋል። በስልኳ ውስጥ ባሉ መልእክቶች አማካኝነትም ሚንጂን ለማገት የረዳትን ያንን ወጣት ጎረምሳ ፈልገው ያገኙትና ሰዎቹ ጉልበተኛውን ይዘው በድብደባ የሚያቆም ሚስጥር ሁሉ እንዲናገር ያደርጉታል። ያው ሚንጁ የሰራችውን ወንጀል አባቷ አያውቅም ነበር። ከዚያም ለጆ የኪም ልጅ ሚንጁ እንደጠፋችና አባቷ ኪምም ጉልበተኞቹን በሙሉ እንደቀጠቀጣቸው ይነግሩታል። የዓይን ምስክሮቹም እንደተናገሩ ከሆነ የኪም አካል ላይ የቆዩ የጥይትና የጩቤ ጠባሳዎች እንዳሉበትና በምንም ተአምር ተራይ ባንክ ሰራተኛ ሊሆን እንደማይችል ያስረዳሉ። ከሁሉም በላይ ደግሞ በሀገሪቱ ሲስተም ውስጥ ስለ ኪም ምንም አይነት መረጃ አለመገኘቱ ነበር። ሀብታሙ ጆም በድንጋጤ እንዲህ ያለ አደገኛ ሰው መጥቶ እንዴት እግሬ ስር ተንበርክኮ ይቅርታ ጠየቀኝ ብሎ ይገረማል። የሰሜን ኮሪያው ገዳይም ቢሆን ዝም አላለም። በትምህርት ቤት ውስጥ ከአንድ ተማሪ መረጃ ያገኛል። የኪም ልጅ ሚንጁ ትምህርት ቤት እንዳልመጣችና የእሷን መገኛ ሊያውቅ የሚችሉ ጓደኞች ሊኖሯት እንደሚችሉ ይነግረዋል። ገዳዩም ወደ ትምህርት ቤቱ ክሊኒክ ሄዶ ታምም ያለው ብላ ተኝታ የነበረችውን የሚንጁን ጓደኛ አግኝቶ ስልኳን ይቀማትና የሚንጁን የመጨረሻ የታየችበትን አቅጣጫ ያወጣል። ኪምና ማስተር ሃን በበኩላቸው በሚንጁ ስልክ አቅጣጫ መሰረት ወደሚመራቸው ቦታ ሲደርሱ አደገኛ ወጣት ወንጀለኞች የተሰበሰቡበትን አንድ ትልቅ ሕንፃ ያገኛሉ። ኪምም ከታች ካሉት ጥቃቅንና አነስተኛ ወንጀለኞች ጋር ጊዜውን ማባከን ስላልፈለገ አለቃችሁ የት ነው ያለው ብሎ አንዱን አስፈራርቶ ወደ ዋናው ክፍል እንዲያመራቸው ያደርጋል። ማስተር ሃን ግን በሩ ላይ ቀርቶ ከውጭ ያለውን ብዙ የማፊያ ስብስብ ብቻውን ሊጋፈጥ ይዘጋጃል። ኪምም ያለቃቸው ክፍል በር ላይ ሲደርስ ጠባቂው በትዕቢት ተነፍቶ እኔ እኮ እንደነዛ ደካማ አይደለሁም፣ ሁለቱን ዓይንህና ጆሮን ነው ማጠፋልህ ያለ ሲዘት ኪም ወሬውን እንዲጨርስ ጊዜ ሳይሰጠው አፍንጮውን ይዞ ያናዝዘዋል። ምንም ወሬ አያስፈልግም እኮ ጠንካራ መሆኑን የምታሳየው በሳክስ ሳይሆን ያው በተግባር። ከዚያም አደገኛ ነኝ ያለችውን ጠባቂ በቀላሉ ካለፋት በኋላ ወደ ክፍል ውስጥ ሲገባ በመቶዎች የሚቆጠሩ ስልኮች ተደርድረው ትልቅ የማጭበርበር እየተካሄደ እንደሆነ ያያል። በዚህ መሃል የኪም ዓይን ቀይ ጸጉር ባለው ወንጀለኛ ኪስ ላይ ያርፋል። ለካ የልጁ ኪስ ውስጥ የልጁ ሚንጁ ስልክና ኪም ራሱ የገዛላት አዲሱ የስልክ ጌጥ ያያል። የልጁ ስልክ በእነዚህ ወንጀለኞች እጅ ውስጥ ሲያይ ኪም በንዴት ያብዳል። እዚያ ክፍል ውስጥ ያሉትን ወንጀለኞች በሙሉ ከመቅጽበት እያንገላታ ጥሏቸው ይህንን ስልክ ከየት ነው ያመጣው እያለ ይጠይቀው ጀመር። ቀይ ጸጉሯ አለቃቸው ግን
የልጅቷን የግል ፎቶዎች ለማየት ፈልጌ ነው እያለ ያፌዝበት ጀመር። ኪምም በንዴት የልጁ ፊት መልክ እስኪጠፋ ድረስ በእልህ ይደበድበዋል። ከዚያም እግሩን እየጎተተ ወደ ደረጃው ወስዶት ከፎቁ ላይ ሊፈጠፍጠው ሲል ጓደኛው ማስተር ሃን ግን መጥቶ ይዟል። ከዚህ በላይ እንዴት ያፍርጠው ግን። ኪም ተረጋጋ፣ ይህንን ልጅ ብትገለው እኮ ልጅ አትመለስም ብሎ ሲያረጋጋው ከሞት አፋፍ የተመለሰው ቀይ ጸጉራሙ ልጅ ግን በፍርሃት እየተንቀጠቀጠ እውነቱን መናገር ይጀምራል። እኔ እኮ ልጅቷን አንድም ቀን አይቻት አላውቅም። ስልኳን ሰዎች ከአንድ መንገድ ልጅ ላይ ነው የገዙት። እኔ ፎቶዋን ለመፈለግ ስልኳን ስጎረጉር ሳላስቡ ነበር ወደ አንተ ደንግጬ የደወልኩት ብሎ ይመልስለታል። ከዚያም ኪም የልጁን ስልክ ተቀብሎት መመልከት ሲጀመር ከራሷ ከአባቷ ውጪ ማንንም እንደማታናገር የራሷ ምርጥ ጓደኛም ብላ የምታሰባት ልጅ እውነተኛ ጓደኛዋ ሳትሆን መጠቀሚያ ታረጋት እንደነበር ይረዳል። እናም አይኖቹ በሐዘንና በቁጭት እንባ ይሞላሉ። ልጁ ብዙ ቀናትን በትምህርት ቤት ጉልበተኞች ስትሰቃይ በዙሪያዋ አንድም እውነተኛ ጓደኛ ለመኖሩን ገና አሁን ነበር የተረዳው። ያቺ ባለሀብቱን ይቅርታ የጠየቀበትን ቀን ለልጁ እሱ እንዳለላት የሚያሳይበት ቀን ሆኖ ሳለ እሱ ግን በአሳዳጆቿ ፊት ተንበርክኮ ስላዋረዳት ተሰማው። ስለዚህ የሚስቱን የመጨረሻ ቃል መጠበቅ ሳይችል በመቅረቱ ሙሉ በሙሉ እንደተሸነፈ ይሰማዋል። በዚህ መሃል ግን ጓደኛው ሃን በቁጭት ዝም ብሎ ከመብሰልሰል ይልቅ ሚንጂን በሕይወት አግኝቶ ይቅርታ መጠየቅ ብቸኛ መንገድ መሆኑን ይነግረዋል። ከዚህ በኋላ ኪም ቀዩን ጸጉር ልጅ በመጠየቅ የሚንጁ ስልክ የተገኘበትን ትክክለኛ ቦታ ያውቃል። ነገር ግን ከዚያ ከመውጣታቸው በፊት ያ ሰሜን ኮሪያዊው ገዳይ ከየት መጣ ሳይባል ከኋላቸው ሾልኮ በመምጣት በኪም ራስ ላይ ሽጉጥ ይደቅንበታል። ግን ማስተር ሃን በመጨረሻው ሰዓት ሽጉጡን መጥቶ ከእጁ ያስጥለውና ሁለቱም በፍጥነት ሲደበቁ ድንገት በመሃል ሌሎች ሰዎች መጥተው በተኩስ ገዳዩን ያባረሩታል። ግን በኪምና ሃን ላይ መሳሪያ ይደቅኑባቸዋል። የመጡትም ሰዎች የኪም ጎረቤት የነበረው የላውንደሪ ባለቤትና የሥራው ባልደረባ ሳንግ ነበሩ። ያው ኪም ከደህንነቶቹ ጋር የገባውን ውል አፍርሶ ስለነበር ነው ወደ ጣቢያው ሊወስዱት የመጡት። ነገር ግን ኪም ምንም አመጽ ሳያስነሳ ልጁ ሚንጁ እስክትገኝ ድረስ ብቻ የተወሰነ ጊዜ ይሰጡት ዘንድ ይጠይቃቸዋል። ልጁን ካገኘ በኋላ ግን ራሱ መጥቶ እጅ እንደሚሰጥ ቃል ይገባል። እነርሱም ከእርሱ ጋር ለብዙ ዓመታት ቆይተው ስለነበር ሊተኩሱበት ድፍረት ማግኘት አልቻሉምና ኪምና ማስተር ሃንን ሲያመልጡ ዝም ብለው ይመለከቷቸዋል። ነገር ግን ትኩረታቸው ሲዘናጋ ያ ሰሜን ኮሪያዊ ገዳይ ድንገት ከየት መጣ ሳይባል ጥቃት መሰንዘር ይጀምርና ሁለቱንም በጥይት መትቶ ጥሎ ሳንግንም አቁስሎ እነ ኪምን ማሳደዱን ይቀጥላል። ሳንግ እየተጎተተች ወደ አጋሯ ዘንድ ስትሄድ በጣም ተጎድቶ ስለነበር ሞቷል ብላ ብታስብም ጓደኛዋ ግን ድንገት ተነስቶ ከልብሱ በታች የለበሰውን ጥይት መከላከያ ጃኬት ያሳያታል። ግን ኪም እንደዚህ ሰው እድለኛ አልነበረም። በውጊያው መሃል በጥይት ተመቶ ነበር። ጓደኛው ማስተር ሃንም በፍጥነት ወደ ሆስፒታል እንሄድ ቢለውም ኪም ግን ቁስሉን በፋሻ ብቻ አስሮ መንገዱን ብቻ እንዲቀጥል ይነግረዋል። በዚህ መሃል ጓደኛቸው ጃንግም መጥቶ ይቀላቀላቸዋል። ከዚህ በኋላ ሶስቱም አንድ ላይ ሆነው የሚንጁ ስልክ ወደ ተገኘበት አቅጣጫ መክነፍ ይጀምራሉ። በመጨረሻም ባቡር ጣቢያው አካባቢ የሚኖረውን ስልኩን ሸጠ የተባለውን ጎዳና ተዳዳሪ ልጅ አግኝተው ስልኩን ከየት እንዳመጣ ይጠይቁታል። ልጁም አጭር ቁመት ያለውና ወፍራም የሆነ ሰው ነጭ መኪና ይዞ መጥቶ ስልኩን ቆሻሻ መጣያ ውስጥ እንደጣለውና እሱም አንስቶ መጠጥ መግዣ እንዲሆነው ላገኘው ሰው እንደሸጠው ይነግራቸዋል። በነገራቸው መረጃ መሰረትም ማስተር ሃን ወዲያውኑ ሰውየው አምጥቶ ስልኩን የጣለበትን ሰዓት ሲያውቅ ወዲያውኑ በቦታው የነበሩ የመንገድ ዳር ካሜራዎችን ጠልፎ የቀረጹትን መረጃ ይበረብርና በመጨረሻም ያንን ስልኩን አምጥቶ የጣለውን ሰው ለይቶ የግል መረጃውንና ይዞት የነበረውን መኪና ታርጋ ቁጥር ያወጣዋል። በሌላ በኩል ጎልድቱዝ የተባለው የወንበዴዎቹ መሪ የሃሪን የድምፅ ቅጂ በመጠቀም ሀብታሙ ጆን በእግሩ ስር እንዴት እንደሚያንበረክከው እያሰበ ሲስቅ እንመለከታለን። በዚህ መሃል ሰራተኛው ሳያውቅ ምግቡ ላይ ድንች ይጨምርለታል። ጎልድ ግን ከዚህ በፊት ከሀብታሙ ጆ ጋር የነበረውን አጉል ታሪክ ያስታውሰውና እንደ እብድ ሰራተኛውን ተነስቶ ይወግረው ይጀምራል። ለካ ድንች በሱ ሕይወት ውስጥ ትልቁ የውርደትና የሰቀቀን ምልክት ነበር። ከዓመታት በፊት የሃሪ አባት ሀብታሙ ጆ አንድ ሕንፃ ለመገንባት ፈልጎ ነበር።
ነገር ግን የአካባቢው ሰዎች ቤታቸውን ለመልቀቅ ፈቃደኛ አልሆኑለትም። ስለዚህ ጆ የአካባቢውን ሰዎች ሲያስተባብር የነበረውን ጎልድ ቱዝን ከህንፃ ላይ እንዲወረውሩትና ትምህርት እንዲሰጠው ያዛል። ከዚያም ከህንፃው ካስወረወረው በኋላ ህንፃው በአግባቡ ያልተገነባ ስለነበር በስራ ላይ የነበረ የጽዳት ሰራተኛ ወድቆ ሞተ በማለት የውሸት ዜና እንዲሰራለት ያደርጋል። እኛም ሀገር ዜና እንደዚህ እየሰሩ ነው የሚሰክሱ። ከዚያም በዚህ አጋጣሚ በመጠቀም መላው አካባቢ እንዲፈርስና እሱ በፈለገው መንገድ ህንፃው እንዲገነባ ያደርጋል። ግን ያ የተወረወረው ጎልድ በተአምር ከሞት ይተርፍና ድኖ ሲነሳ የድሮ አለቃውን በመግደል የጋንግ ቡድኑን ይቆጣጠራል። በኋላም ጎልድ ሰዎችን ሰብስቦ ሀብታሙ ጆ ላይ አጸፋውን ለመመለስ ሲሄድ የሁለቱ ኃይል ግን እጅግ የማይመጣጠን ነበር። ያው ቪትስ ሲኖን ልገጭ ሄዳ እሷ እንደተሰባበረችው ማለት ነው። የጆ ሰዎችም ክፉኛ ከነ ቡድኑ ይደበድቡትና ድንች አፉ ውስጥ ከተው ጥርሶቹን አንድ በአንድ ሙልጭ አድርገው ይነቅሉለታል። ስለዚህ ነፍሱን ለማዳን ሲል ጎልድ እንደ ውሻ ተንበርክኮ ምህረትን ለመለመን ይገደዳል። ያ የከፋ ውርደትም እስከ ዛሬ ድረስ እንቅልፍ ነስቶታል። ለካ ጀለስ ጥርሷን አራግፎላት ነው ሙሉ ወርቅ ጥርስ ያስተከለችው። ጎልድ አሁን የሚንጁን አስክሬን በጠላቶቹ ጆ ላይ የሚጠቀምበት መሳሪያ እንደሆነ አስቦ ሰራተኞቹን ጠርቶ አስክሬኑን በቀዝቃዛ ፍሪጅ ውስጥ እንዲያስቀምጡት ትዕዛዝ ይሰጣል። ጠላቱንም ልጅህ ነች እንደዚህ ያደረገችው ብሎ በማስፈራሪያነት ሊይዘው ያቅዳል። ነገር ግን ሚንጁ በሕይወት እንዳለች ጨርሶ አላወቀም ነበር። እናም ማቀዝቀዣ ሳጥኑ ውስጥ ሚንጁ ቀስ በቀስ ንቃተ ህሊናዋ ተመልሶ ፕላስቲኩ ውስጥ ወጥታ ትቆማለች። ነገር ግን በሩን ለመክፈት ስትሞክር በሩ ከውጭ የተቆለፈበት በመሆኑ ግድግዳውን እየደበደበች ድረሱልኝ እያለች መጮህ ትጀምራለች። መስኪን ወደ ማን እየጮች እንደሆነ እኮ አላወቀችም። በዚህ መሃል ጎልድ ቲዝ አንዱ ሰራተኛውን የሚንጂን አስክሬን ፎቶ አንስቶለት እንዲመጣ ትዕዛዝ ይሰጠዋል። ግን ጎልድ በስህተት ስራውን ያበላሽብኛል ብሎ ስለፈራ ራሱ የሚንጁን አስክሬን ፎቶ ለማንሳት ይወስናል። ከዚያም ጎልድ አስክሬኑን ወደ አስቀመጡበት ማቀዝቀዣው ክፍል ከመግባቱ በፊት ሃሪ ሚንጁን እኔ ነኝ የገደልኳት የሚለውን ድምፅ ቅጂ ለጠላቱ ጆ ይልክለትና የሟቹ አስክሬንም በእጁ ላይ እንዳለ ነግሮት ለብቻቸው እንዲገናኙ ይቀጥረዋል። መብላቱን ሳያውቅ እጁን ታጠበ ማለት ይሄ ነው። በዚህ ጊዜ ሀብታሙ ጆ ደንግጦ ልጁን ሃሪን ፊት ለፊት አስቁሞ ለመሆኑ ሰው ገለሻል ብሎ ይጠይቃታል። መጀመሪያ እኔ የምታወራው ምንም ነገር አልገባኝም ብላ ለመሸምጠጥ ሞክራ የነበረ ቢሆንም በኋላ ላይ ግን ሲያፋጥጣት ሚንጁ ሸክላ ጡብ አንስታ ጭንቅላቷን መታ እንደጣለቻት ታምነለታለች። ጆም ይህንን ሲሰማ በጣም ተናዶ በጥፊ ሞልጫታል። ግን የተናደደው ልጅቷን በመግደሏ ሳይሆን ለእርሱ ሳታሳውቅ ሬሳውን ለማስወገድ ጎልድ ቲዝ የተባለውን ጠላቱን በመጥራቷ ነበር። ግን ወዲያውኑ ቁጣውን በረድ አድርጎ ልጁን ወደ ደረቱ አስጠግቶ እያቀፈ ምንም ብትሰሪ ልጄ እኔ እጠብቅሻለሁ፣ ከዚህ ሁሉም ጣጣ አውጣሻለሁ ብሎ ቃል ይገባላታል። በሌላ በኩል ጎልድ ወደ ማቀዝቀዣው ክፍል ሲገባ የኮቴውን ድምፅ ስትሰማ ምስኪኗ ሚንጂ በፍርሃት እየተንቀጠቀጠች ራሷን ትሸሽጋለች። ጎልድም ያለችበትን ሊያይ ጥቂት ሲቀረው በድንገት የጠላቱ ጆ ስልክ ይደወልለታል። ጎልድም የሚንጁን በቦታው አለመኖር ሲያስተውል ስልኩን ለማንሳት ወደ ውጭ ይወጣል። ጎልድ የድሮ ውርደቱን ለመበቀል አስቦ ለሀብታሙ ጆ ያኔ ጥርሴን ያወለቀውን የታማኙ አሽከርህን የዚህን ጥርስ በገዛ እጅህ አውልቀህ ይዘህ ካልመጣ በቀር ልታገኘኝ አትችልም፣ ልጅህም እስር ቤት መበስበሷ ነው ብሎ የሚመጣበትን ቦታ አቅጣጫ አልኮለት በሙሉ በራስ መተማመን መጠበቅ ይጀምራል። ነገር ግን ሀብታሙ ጆ ዛቻ የሚያስፈራው ሰው አልነበረም። ወዲያውኑ ለጠባቂው ዚን በርካታ ሰራዊቱን እንዲያዘጋጅ ያዘና ሊያጠቀው ትጥቁን ማስተካከል ይጀምራል። በሌላ በኩል ወደ ኪም ስንመለስ ደግሞ ኪም ማስተራንና ጆንግ የሚንጁን ስልክ አምጥቶ የጣለውን ሰው መኪና ያለበትን ትክክለኛ ቦታ እየተከታተሉ በመጨረሻም ቦታውን ሊያገኙት ሲሉ በድንገት በድልድዩ መሃል ላይ የቆመውና ኪምን አጥብቆ የሚፈልገው የደህንነቱ አለቃ ዳይሬክተር ካንግ አንድ ሪሞት ሲጫን ባንዴ የነኪም መኪና በትልቅ ፍንዳታ ጋይቶ ይገለባበጣል። ግን እንደ ዕድል ሆኖ የመኪናው አካል ጥይትና ፍንዳታ የሚከላከል በመሆኑ መኪናው ብዙም አልተንኮታኮተም ነበር። እናም በጣም ቢገለባበጡም መከታተያ መሳሪያቸው ግን መስራቱን አላቆመም ነበርና ኪም አደጋውን ከምንም ሳይቆጥረው
ትኩረቱን በሙሉ ስክሪኑ ላይ አድርጎ የነጯን መኪና ትክክለኛ ቦታ እስኪያሳየው ድረስ በአትኩሮት ይመለከት ነበር። በዚህ መሃል ዳይሬክተር ካንግ ድልድዩ ላይ ሆኖ ኪም ካለህበት ውጣ እያለ ጥይት መተኮስ ይጀምራል። በዚህ ጊዜ ማስተር ሃን በንዴት ከመኪናው በመውጣት አየር ላይ ተንሳፎ ሊመታው ይሞክራል። ካንግ ግን በበኩሉ ጥይት እያዘነበበት መግቢያ መውጫ ሲያሳጣው ሃንግን አንዱም ጥይት ሳይመታው የሁሉንም የካንግ ደህንነቶች ትኩረት ወደ እርሱ ብቻ እንዲሳረቅ ያደርገዋል። ኪምም በዚህ አጋጣሚ ተጠቅሞ ከአካባቢው ይሰወራል። ከዚያም የኪም ጎረቤት የነበረው የልብስ አጣቢውና ጓደኛው ሳንግ ሲደርሱ ማስተር ሃን ከኤጀንቶቹ ለማምለጥ ሲል ለጆንግ ምልክት ሰጥቶ ራሱን ወደ ወንዝ ውስጥ ይወረውራል። ጃንግም ጓደኛውን ሃን በውሃ ውስጥ ሲሰወር እያየ እጁን አንስቶ ለደህንነቶቹ ይሰጣል። ያው ራሱን ሰውቶ ጓደኞቹን አስመለጠ ማለት ነው። ኪምም በበኩሉ ወደ ነጯ መኪና ወደ ቆመችበት አካባቢ እየከነፈ ሄድና በአካባቢው ባገኘው ብቸኛ ቢሮ ውስጥ ዘልቆ በመግባት የልጁን ፎቶ እያሳየ ልጄን የት ነው ያረጋችኋት ብሎ ይጠይቃቸዋል። ግን በቦታው የነበሩት ሁለት ወንበዴዎች በንቀት ሊያጠቁት ሲሞክሩ ኪም በሰከንዶች ውስጥ ሁለቱንም ደም በደም አድርጎ ወለሉ ላይ ያሰጣቸዋል። በሌላ በኩል ሚንጆ ወዳለችበት ማቀዝቀዣ ክፍል ስንመለስ ስልክ ለማናገር ወደ ውጭ የወጣው ጎልድ በማቀዝቀዣው ውስጥ ድምፅ ሲንኮሻኮሽ ይሰማል። ዞሮ ሲመለከትም በሩ እንዳልተዘጋ ያስተውላል። ጠጋ ብሎ ሲመለከትም የሞተች መስሎት የነበረችው ሚንጆ በሩ አጠገብ ቆማ ፊት ለፊት ይፋጠጣሉ። ጎልድም በስማ ሬሳው ተነሳ እንዴ ብሎ ክፉኛ ይደናገጣል እና ሊይዛትም ሲጣደፍ ሚንጆ ወዲያውኑ ወደ ውስጥ ሮጣ ገብታ በሩን ከውስጥ ትቆልፍበታለች። ጎልድም ተናዶ የቤቱን ቁልፍ የያዙት ሰዎቹ ጋር በፍጥነት ይደውላል። ነገር ግን እነዚያን ሰዎች ኪም አስቀድሞ ጨርሷቸው እንደነበር በፍጹም አላወቀም። ከቆሰሉት ወንበዴዎች አንዱ ኪምን ሲያየው አንተ ለጠላታችን ጆኖ የምትሰራው ብሎ ይጠይቀዋል። ኪምም ግራ ተጋብቶ ዝም ብሎ ሲያዳምጠው ወንበዴው አስከትሎ ሚንጁን እኮ እዛ ማቀዝቀዣ ክፍል ውስጥ ነው ያደረግናት፣ እኛ አልገደልናትም፣ እኛ ሬሳዋን እንድናስወግድ ብቻ ነው የተከፈለን ይሏል። ኪምም ሬሳ የሚለውን ቃል ሲሰማ ንዴቱን መቆጣጠር ይሳነዋል። በንዴት ድምፅም ልጄ ተጎድታ ወይም ሞታ ከተገኘች እዚህ ግቢ ውስጥ ያለ አንድም ሰው በሕይወት አይወጣትም ብሎ የመጨረሻ ማስጠንቀቂያ ይሰጣል። ከዚያም ወደ ውጭ ሲወጣ በመኪና ሊያመልጥ የሞከረውን ወንበዴ ኪም ተናዶ በመኪናው እየተከታተለ ያሳድደው ይጀምራል። ከትንሽ ደቂቃዎች በኋላ እንዳይጥና ድመት ካጫወተው በኋላ ወንበዴው አመልጣለሁ ብሎ ተስፋ ሲያደርግ ኪም ክፉኛ ገጭቶ ባለበት ያስቆመዋል። ከዚያም ወንበዴውን ጎትቶ አውጥቶ ወደ ማቀዝቀዣው ክፍል ምራኝ ብሎ ይዞት ይሄዳል። በመንገዱ መሃል ላይ ግን የጎልድ ቲዝ የጋንግስተር አባላት ከበው ሊያጠቁት ሲሞክሩ ኪም የያዘውን እስረኛ በአንድ የዕቃ መጫኛ ኮንቴነር ውስጥ ዘግቶበት ጊዜ የለኝም እባካችሁም ሁላችሁም አንድ ጊዜ ነው ሲል ይሰማል። አንድ ለእናቱ ሺህ ለጠላቱ ይላል ይሄ ነው። ከጥቂት ደቂቃዎች በኋላም ኪም የኮንቴነሩን በር ሲከፍተው ውስጥ የቆለፈበት ወንበዴ በፍርሃት ሽንቱን ሲለቁ ይመለከታል። ምክንያቱም በውጭ የነበሩት ወንበዴዎችን በሙሉ መሬት ላይ ዘርሯቸው ራሳቸውን ስተው እንዲወድቁ አድርጓቸው ስለነበር ነው። ይህን ሲመለከት ወንበዴው በፍርሃት እየተንቀጠቀጠ ኪምን ልጅ ወዳለችበት ወደ ማቀዝቀዣው ክፍል እየመራው ሲወስደው እያሳየን የዛሬው ክፍላችን በዚሁ ይጠናቀቃል። የኔም ቤተሰቦች ታሪኩ እንደተመቻችሁ ተስፋ አደርጋለሁ። ነገር ግን ቀጣዮቹን ክፍሎች እንደሰራላችሁ ይህ ቪዲዮ በአንድ ሳምንት ጊዜ ውስጥ ከ30,000 በላይ ቪው ካገኘ ቀጣዮቹን ክፍሎች የምሰራላችሁ ይሆናል። ቪዲዮውን ከወደዳችሁት ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ፣ ሁልጊዜም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። በቀጣይ አሪፍ ቪዲዮዎች እስከምንገናኝ ይመቻችሁ።